ሩታዬንም ብቻ መልሽልኝ። እኔ ላይ የቀለድሽብኝ ነው ወይ ያለሽው? እኮ ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ፣ ብዙ ነገሬ ላይ። አንተ በጣም የሁላችንም ህይወት ያበላሽ። በነገሬ ላይ ልታመሰግነኝ ይገባል። ቴንክ ዩ። ባጭሩ ብዙ ሳትጎጂኝ ስለተውሽኝና ስለ መልካምነትሽ፣ ስለ ሩሩ ልብሽ እጅግ በጣም አመሰግናለሁ ልትለኝ ይገባል። ጤነኛ ነሽ እንጂ ጤነኛ ነሽ ወይ ሩታ? አዎ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። በነገር ላይ ረጅም ርቀት መሄድ ይችላል ነበረ ግን እሷ ከኔ ማለት ጥሩ ነው። የተሻለውን ነገር መምረጥ እንደምትችልም በደንብ አሳይተኛል። ለብዙ ሰዎችም አንተ ሽሎ እንደሚገኝም ጥሩ ነው ማሳየት ጥሩ ነው። እኔ ግን ለኔ ደግሞ ምንም መስሎ ስላልታየኝ አልፈልገውም። ያንን ጥሩነትህንም ምንም ካንተ ጋር ምንም መቀጠል አልፈልግም። እሷ በጣም በብዙ ወራቶች ብዙ ደክማ ብዙ ሆና እኔ በ3 ቀን ውስጥ ወደኔ ዞር ስትል የልጅ አባቱ ነው ያክል ማከስከስ ነው። ለኔ ጥሩ ሊሆን ይችላል ነው አትደነግጥ። ባይዘው እንደዚህ የሚያስደነግጥ ነገር አይደለም። አብራው ለኔ ጥሩ ሊሆን ይችላል። እናንተ ካረጋችሁት አንፃር እንኳን እንደዚህ አይነት መድንጋጤ ቀርቶ አራት ተብዘዝ አብራው ያወራው ሊሆን ይችላል። ግን ደግሞ ባይሆን ጥሩ ነበር። እየተበቀልሽ ነው እንጂ ሩታኔን እየተበቀልሽ መሆኑ ነው። እንደፈለክ መረዳት ይችላል። እየተበቀልሽ መሆኑ ነው ወይ? እሺ አዎ። ጭንቅላትሽ ያስባል ግን አንተ ወደዛ ተረጋጋና አዋራ ጭንቅላትሽ ያስባል ወይ? ያንተ ያስባል። በመጀመሪያ እኔ እኮ በጣም በብዙ ታግሻለሁ። እኔ ሩታዬ በዚህ በኩል በብዙ ታግሼ በጣም እንደውም ደስ ሊል ነው። ኧረ ቴንክ ዩ ልትለኝ ነው የሚገባው። ምን ሆነ ነው? አሃ ጭንቅላትሽ ያስባል ለምን ወደዛ ሆነ አዋራ ያው ለኔ በጣም በብዙ መንገድ እኔ በጣም በብዙ መንገድ እኔ ብዙ ነገር ማድረግ ይችላል ነበር። አይመለከትም። ቆይ እሺ እኔ አሁን ምንም እኔ እንዲህ መገፋፋበት ምናምን ሙድ ውስጥ አይደለሁም። እኔ በቅቶኛል። እሱ ሙድ ገባ። አንተ የተጫወተውን ጨዋታ በደንብ መጫወት እንችል ነበር አብራ በነገር ላይ